ወደ ውጭ ሀገር ለመጓዝ አስበው ሻንጣው አለዘጋ ብሎት ያውቃል? ወይም ደግሞ ኤርፖርት ደርሰው የሻንጣው ክብደት በመጨመሩ ምክንያት ያልታሰበ ከፍተኛ ተጨማሪ ክፍያስ ከፍለው ያውቃሉ? ይህ የብዙዎች ተጓዦች ትልቅ ራስ ምታት ነው። ነገር ግን መፍትሄው ትልቅ ሻንጣ መግዛት ሳይሆን እቃዎችን በብልሃት የማሸግ ጥበብን ማወቅ ነው። ዛሬ በዚህ ቪዲዮ የዓለም አቀፍ ተጓዦች ሻንጣቸውን ሲያሽጉ የሚጠቀሙባቸውን 4 እጅግ አስገራሚ የባለሙያ ሚስጥሮችን ደረጃ በደረጃ እናሳያችኋለን። እነዚህን ዘዴዎች ከተገበሩ ቦታ ከመቆጠቡ ባለፈ በኤርፖርት ሳንቲም ሳይከፍሉ በነፃ መጓዝ ይችላሉ። ወደ ዋናው መረጃ ከመግባታችን በፊት ቻናላችንን አሁኑኑ ሰብስክራይብ በማድረግ የዚህ ቤተሰብ አባል ይሁኑ። የመጀመሪያው ዘዴ ልብሶችን ከማጠፍ ይልቅ የመጠቅለል ጥበብ ነው። ልብሶቻችሁን በፍጹም አትጠፏቸው፣ ጠቅልሏቸው። ልብሶችን አጣጥፎ ሻንጣ ውስጥ ማስቀመጥ በልብሶች ውስጥ መካከል አየር እንዲኖር ስለሚያደርግ ሰፊ ቦታ ያባክናል፣ እንዲሁም ልብሶቹ እንዲጨማደዱ ያደርጋል። ልብሶችን አጥብቆ የመጠቅለል ወይም ሬንጀር ሮል ዘዴ ግን መጠቀም በሻንጣችን ውስጥ እስከ 50% የሚሆኑ ተጨማሪ ቦታ ይሰጠናል። ሁለተኛው ዘዴ ደግሞ የከባድና ቀላል እቃዎች አቀማመጥ ህግ ነው። እቃዎችን እንደ ክብደታቸው ማስተካከል ነው። ብዙ ሰዎች የሚሳሳቱት ከባድ እቃዎችን ከላይ ያደርጋሉ። ነገር ግን እንደ ጫማ፣ ጂንስ፣ ሱሪዎችና ኮስሞቲክስ ያሉ ከባድ እቃዎችን ሁልጊዜም በሻንጣው ታችኛው ክፍል ማለትም በጎማዎቹ ወይም ዌል የምንለው በኩል ማድረግ አለበት። ይህ ሻንጣውን ስንጎትተው እንዳይገላበጥና ልብሶቻችን እንዳይጨፈለቁ ይረዳናል። እስካሁን ያየናቸው ሁለት ሀሳቦችን ወይም ደግሞ መረጃዎችን እንዴት አያችኋቸው? ከወደዳችሁ ኮሜንት ላይ ሀሳባችሁን አስቀምጡልኝ። እንደዚህ አይነት ሌሎች ቪዲዮዎች እንዲደርሷችሁ ደግሞ የዩቲዩብ ቻናሉን ሰብስክራይብ ያድርጉ። አሁን ወደ ሶስተኛው ዘዴ እንገባለን። ሶስተኛው ዘዴ ባዶ ቦታዎችን በአግባቡ መጠቀም ነው። በሻንጣው ውስጥ ያሉትን ሙት ወይም ደግሞ ባዶ ቦታዎችን በአግባቡ መጠቀም ነው። ለምሳሌ የጫማዎች ውስጠኛ ክፍል ትልቅ ክፍት ቦታ አለው። በንጹህ ፌስታል የተጠቀለሉ ካልሲዎችን ወይም የውስጥ ልብሶችን በጫማው ውስጥ በመክተት ተጨማሪ ቦታ መፍጠር ይችላሉ። እንዲሁም በሻንጣው የብረት ዘንጎች መካከል ያሉትን ክፍተቶች በትንንሽ እቃዎች ሙሏቸው። አራተኛው ዘዴ ደግሞ የፈሳሽ እቃዎችና የደህንነት ጥንቃቄ ነው። በአራተኛ ደረጃ ላይ የምናገኘው ይህ የፈሳሽ እቃዎች ህግ በአውሮፕላን ጉዞ ላይ ሻምፖ፣ ሽቶ ወይም ቅባቶችን በትልልቅ እቃዎች መያዝ የተከለከለ ነው። ስለዚህ ትናንሽ የጉዞ ጠርሙሶችን በመጠቀም ወደ ግልጽ የፕላስቲክ ከረጢት ዚፕሎክ ባግ ውስጥ ያስገቧቸው። ይህ በኤርፖርት ፍተሻ ላይ በፍጥነት እንድንገባ ከመርዳቱ ባለፈ በረራ ላይ ፈሳሾቹ ፈሰው ልብሶቻችንን እንዳያበላሹ ይጠብቃል። እንግዲህ እነዚህ 4 ቀላልና ግን እጅግ ጠቃሚ ዘዴዎችን በመጠቀም ቀጣዩን የጉዞ ሻንጣውን በብልሃት ማሸግ ይችላሉ። ለመሆኑ ከነዚህ ዘዴዎች ውስጥ እናንተ ከዚህ በፊት የምታውቋቸው የትኛውን ነው? ወይም ደግሞ የምትጠቀሙበት ሌላ ልዩ ሚስጥር ካለ አሁኑኑ ኮሜንት ላይ በሰፊው ጻፉልን። ቪዲዮውን ከወደዳችሁት ላይክ በማድረግ ለሌሎች ተጓዦች እንዲደርስ አግዙት።
በሚቀጥለው ቪዲዮዬ እንደዚህ አይነት የጉዞ ወይም ደግሞ ሃው ቱ ቪዲዮዎችን እንድሰራ ከፈለጋችሁ ኮሜንት ላይ አሳውቁኝ። ቻናላችንን አሁኑኑ ሰብስክራይብ ያድርጉ። በሚቀጥለው ቪዲዮ እስከምንገናኝ መልካም የጉዞ ጊዜ ይሁንላችሁ። ቻው